በባለፈው ቪዲዮዎቻችን ፍሮንቲን መማር ላይ የሚፈልጉ ከየት ወዴት መሄድ እንዳለባችሁ አውርተናል። አሁን ደግሞ ባኪን መማር ላይ የሚፈልጉ መጀመሪያ ያለባችሁ ከጃቫስክሪፕት ይሆናል ማለት ነው። ጃቫስክሪፕት ቤዚክ የሚባሉ የጃቫስክሪፕት ኮንሴፕቶችን ማወቅ ይጠበቅባቸዋል። ለምሳሌ ጃቫስክሪፕት ፋንክሽኖች፣ የጃቫስክሪፕት ኮንትሮል ስቴትመንቶች እንዴት ነው የሚሰሩ፣ የጃቫስክሪፕት የተለያዩ ፊቸሮች አሉት፣ አሲንክ አዌት ለምሳሌ እንዴት ነው የሚሰሩት የሚሉትን ማወቅ ይጠበቅባቸዋል ማለት። ከዛ በኋላ ነው ወደ ፍሬምወርክ ስፔሻሊ ለምሳሌ የተሻለ ፍሬምወርክ የሚባለው ኤክስፕረስ ጄኤስ ነው። ወደ ኤክስፕረስ ጄኤስ መማር ሙቭ ታደርጋላችሁ ማለት ነው። የመጀመሪያው የጃቫስክሪፕት ቤዚክ ኮንሴፕቶችን ማወቅ ይሆናል ማለት ነው። ስክሪፕት ኮንሴፕቶችን ካወቃችሁ በኋላ ስለ ኖድ ጄኤስ ተጨማሪ ኮንሴፕቶችን ማንበብ ይጠበቅባችኋል። ለምሳሌ ኤንፒኤም ኖድ ጄኤስ እንዴት ነው ሴታፕ የሚደረገው፣ ኖድ ጄኤስ ራሱ ምንድነው፣ ኤንፒኤም እንዴት እንጠቀማለን የሚሉትን ነገሮች ኦቨርቪው ማየት ያስፈልጋል ማለት ነው። በቀጣይ ስለ ኤክስፕረስ ማወቅ ይጠበቅባችኋል። ኤክስፕረስ ኢት ኢዝ ኤ ባክኤንድ ፍሬምወርክ ጃቫስክሪፕት ቤዝ ያደረገ ፍሬምወርክ ነው። እሱ እንዴት ነው የሚሰራው የሚለውን ማንበብ ይጠበቅባችኋል። ኢኒሻሊ መጀመሪያ ሲምፕል የሆነ ክሬድ ኦር ከራሱ ጄሰን ተጠቅማችሁ ኤፒአይዎችን መስራት፣ ረስት ኤፒአይዎችን መስራት፣ የሰራነውን ኤፒአይ እንዴት ሪተርን እናደርጋለን፣ ኤፒአይዎችን እንዴት ቢውልድ እናደርጋለን የሚለውን ኮንሴፕት ዊዛውት ኤኒ ዳታቤዝ ማለት ነው ማወቅ ይጠበቅባችኋል። የመጀመሪያው ስራ ኤክስፕረስ ላይ ኤክስፕረስ ፕሮጀክት ሴታፕ ካደረግን በኋላ ጄሰን የራሳችን ሎካል ጄሰን ተጠቅመን ረስት ኤፒአይ መስራት ይሆናል ማለት ነው። ሲምፕሊ ባክኤንድ ለመልመድ የመጀመሪያው እንዳልኳችሁ ጄሰን የራሳችን ሎካል ጄሰን ተጠቅመን ያን ከዛ ረስት ኤፒአይ መስራት ይሆናል ማለት ነው። ያ የረስት ኤፒአይ ሪተርን የሚያደርገው በፖስትማን ቴስት ማድረግ። ፖስትማን ምንድነው? ኤፒአይዎችን ቴስት ለማድረግ የሚያገለግለን ቱል ነው። እሱን ሴታፕ አድርገን ዳውንሎድ አድርገን የሰራነውን ባኪን በፖስትማን ቴስት ማድረግ ይሆናል ማለት ነው ቀጣዩ ስራ። ስለዚህ የጃቫስክሪፕት ኮንሴፕት ካወቅን በኋላ ኤክስፕረስ የተወሰነ ካየን በኋላ እንዴት በፖስትማን ቴስት እናደርጋለን የሚለውን ካየን በኋላ ቀጣይ ላይ ወደ ዳታቤዝ እና ትክክለኛ ረስት ኤፒአይ እንዴት እንሰራለን የሚለውን በቀጣይ ቪዲዮ እናያለን ማለት ነው።